ይሄን ቪዲዮ ለእርግዝና ሙከራ ላሉ ሴቶች ነው። በተለይ ግንኙነት ከተደረገ በኋላ የወንድ የዘር ፍሬ ሁሉም በማህፀን ውስጥ ወይም ሁሉም መግባት አለበት ብሎ የሚያምኑት ማለት ነው። ይሄን ትክክል አይደለም። ምክንያቱም አሁን እቺ ቀዳዳ ምን ትባላለች? ሰርቪክስ ትባላለች እና የማህፀን ጫፍ ናት። ግንኙነት ከተደረገ በኋላ የማህፀን በር ምንላት በቺ ትንሿ ቀዳዳ ማለት ነው ፈጣን የሆኑ የወንድ የዘር ፍሬዎች በሷ ይገባሉ። ከዛ በኋላ እንቁላሉ ጋር ተገናኝተው እርግዝና ይፈጥራሉ ማለት ነው። አንዳንዴም መንታ የሆኑ እርግዝና ይፈጠራል። ስለዚህ ሁሉም የወንድ ዘር ፍሬ ወይም ስፐርስ የሴቷ ማህፀን ግዴታ መግባት አለባቸው ማለት አይደለም። ምክንያቱም ጥቂት ከገባ ራሱ ጤናማ ከሆነ እርግዝና የመፈጠር እድሉ ከፍተኛ ነው ማለት ነው። እና ጥቂቶች ምን ይነሳሉ? እኔ እኮ ከግንኙነት በኋላ እኮ ስፐርሜ ወይም የወንድ የዘር ፍሬም ይፈሳል እኮ አሉ። እና በግንኙነት ሰዓት ትንሽ ወይም ጥቂት ኢጃኩሌት ተደርጎ ከነበረ እሱ ራሱ በቂ ነው። እና ከተገናኙ እንቁላልና የወንድ የዘር ፍሬ ከተገናኙ በኋላ ስፔሻሊ ከኢጃኩሌት ከተደረገ በኋላ እስከ መገናኘት ያለው እስከ 5 ደቂቃ ይፈጃል። ከዛ ከ5 ደቂቃ በኋላ ይገናኛሉ፣ እርግዝና ይፈጠራል ማለት ነው። እና ከግንኙነት በኋላ ሴቷ ምን ማድረግ አለባት የሚል ማድረግ ያለባት አትሊስት በጀርባዋ ማለት ነው እስከ 20 ደቂቃ መቆየት አለባት ማለት ነው።